ሰላም ጤና ይስጥልና አድማጭ ተመልካቾቻችን ሰኔ 23 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። በዋናነት ዘመቻ ማዕበል ተብሎ የተጀመረውን ዘመቻ በተመለከተ መሬት ላይ ያለው አጠቃላይ ነባራዊ ሁኔታ ምን ይመስላል የሚለውን ከተለያዩ አካባቢዎች ያሰባሰብኳቸውን የግንባር መረጃዎች የማደርሳችሁ ይሆናል። ስለ ዘመቻው አራተኛ ቀን ውሎም ጠቅለል ያሉ መረጃዎችን ያደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። በርካቶቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። ሀሳብ አስተያየትም ጥቆማም እያደረሳችሁ ነው፣ በእጅጉ ነው የማመሰግነው። እንግዲህ የተለያዩ ሀሳብ አስተያየቶች ያደርሳችሁኛል። ካደረሳችሁኝ አስተያየቶች መካከል የተወሰኑትን ወደ እናንተ የማቀርብ ይሆናል። ከዛ ባሻገር ደግሞ ሰልፉን በተመለከተም እንደዚሁ የትላንቱን ክስተት በተመለከተ ከተለያዩ አካባቢዎች ሰልፉ ምን ይመስል ነበረ በሚለው ላይ የተለያዩ ሀሳቦችን አድርሳችሁኛል። ከደሴ ከተማ የደረሰኝን አንድ መልእክት ላድርስ፣ ቃል በቃል ነው የማደርሰው። የሚገርም የጉድ ዘመን እኮ ነው የገጠመን ይላል። አንድ እነርሱ ላዘጋጁ ሰላማዊ ሰልፍ እንኳን ለመውጣት የሚሆን ታክሲ ጠፍቶ አስፋልቱ ራሱ ነዳጅ በተሰለፉ መኪና ተሞልቶ እጅግ ታይቶ በማይታወቅ መልኩ ወላድና የታመሙ እንኳ ወደ ሕክምና የሚሄዱበት መኪና ጠፍቶ ነበር ይላል። የነዳጅ ውድነቱና የብልጽግና አጠቃላይ ሁኔታ የሚገልጽ ሀሳብ ነው። ሁለተኛ 1 ኪሎ በርበሬ 1200 ብር ገብቷል። እንግዲህ በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ 1 ኪሎ በርበሬ 1200 ብር ገብቷል። የኑሮ ውድነቱን አጠቃላይ የሚያሳይ መረጃ ነው። እናንተም ሀሳብ አስተያየት ልታደርሱ ትችላላችሁ። ውሃ ደሴ ከተማ እስከ 20 ቀን ድረስ በኮሪደር ልማት ስም ጠፍቶ አንድ ጀሪካ እስከ 15 ብር ተገዝቶ የሚኖርበት ከተማ ሆኗል። እጅግ አስቸጋሪ ኑሮ ነው እየተገፋ ያለው። ሌላው እንቁላል የሚያክል ትንሽ ዳቦ 15 ብር ገብቷል። ሽንኩርት 1 ኪሎ ሽንኩርት ከ120 ብር አልፎ የኮሪደር ልማት በሚል በርካታ የንግድ ድርጅቶች መኖሪያ ቤቶች ወድሞና ፈርሰው መኖር ቅዠት በሆነበት ከተማ ነው እንግዲህ ቅዳሴና የሰንበት ትምህርት ተቋርጦ ሰዎች ሰልፍ እንዲወጡ የተደረገው። ሰልፉ ታምኖበት በግድ የተወጣ ቢሆንም እንደ ህዝብ ኖ ማለት የሚጀምረው ህዝቡ መቼ ነው የሚለውን ስታስብ ይህ ህዝብ ለዚህ የወደቀበት ምክንያት ግልጽ ይሆናል። በክልሉ እስካሁን 50% በታች ማዳበሪያ ነው የገባው። እንዲያም ሆኖ በነዳጅ ችግር ምክንያት ማጓጓዝ ፈተና ሆኗል። በጥቅሉ 500 ለማይሞሉ ካድሬዎች እና ለእነሱ የተመቻቸ ኑሮና ንግስና እንዳይወርዱ እስከ መቼ ህዝብ ዝም ብሎ በኑሮ ውድነት በአጠቃላይ ባለው ቀውስ እንደሚዘልቅ ሳስብ ይገርመኛል። እውነት አሁን እያንዳንዱ ሰው እና እያንዳንዱ አማራ እየኖረ ነው ወይ? ለሚያሳሳ ኑሮ ነው እየኖረ ያለው ወይስ የሚላል እንግዲህ ጥያቄዎችን ነው የሚያቀርበው። የአጠቃላይ ኑሮ ሁኔታውን ከተመለከቱ ከደረሱኝ አስተያየቶች መካከል ነው ብዙዎቻችሁ የሚጋሩት ነው። ሌላው አስተያየት እንግዲህ አስተዳደራዊ በደል የሚፈጽምባቸውን የህዝብ ቅሬታዎችን በተመለከተ አድሏዊ አሰራሮችን የሚደርሱ ጥቆማዎችን አጠናክረህ ቀጥልባቸው። በእነዚህ በአንተ በሰጣቸውና በአንተ ሚዲያ ከቀረቡ በኋላ በእኛ ተቋም ጭምር መፍትሄ ያገኙ ጉዳዮች አሉ። ለሚዲያ ተጋልጠናል በሚል የብልጽግና ሹማምንት መፍትሄ ለመስጠት ሲሯሯጡ ተመልክቻለሁ። ይህንን የህዝብ ድምፅ መሆኑን ቀጥልበት የሚልና በቀረቡ ቅሬታዎች ላይ እንግዲህ ምላሽ ግብረ መልስ ያገኙት ናቸው። ሌላው ስለ ህሉና ትግል አንድነት ውጊያ ዘላቂ ወጥ አደረጃጀት በህዝብ አካባቢና በህዝብ መሃል ስለሚደረግ ጦርነት የሽምቅ ውጊያ ባህሪ የትግል ዲሲፕሊንና ዝርዝር ጉዳዮችን የያዘም እንደዚሁ አጭር ሰነድ አድርሳችሁኛል። አመሰግናለሁ። ሌላው ራያን በተመለከተ ዶክተር ሲሳይ መንግስቴ የጻፉትን ጽሁፍ በተመለከተ እንደዚሁ ግብረ መልስ ብታቀርበው በሚል ያደረሱኛሉ። አብይ አህመድ በፖለቲካ ፓርቲዎች መድረክ ላይ የራያን ህዝብ በተመለከተና ወልቃይትን በተመለከተ በራያ ህዝብ ላይ የሚሰራው ግፍ እና ሰቆቃ አብይ እያወቀው እንደተፈጸመ ተመልክተናል ምላሽ በሰጠበት ብለው ጽፈዋል። ይህንም እንግዲህ የአካባቢው ህዝብ ትልቁ እንጀራ ሊጥ ሆነ ሲል አብይ አህመድ ይህን ጉዳይ እያወቁ እንደሚፈጸም መግለጻቸው አሳዝኖናል ብሏል። ህወሓቶች ትዕግስት አጡ እንጂ ወልቃይትንም እንደ ራያ ልናስረክባቸው ነበር የሚለው የጠቅላይ ሚኒስትሩ ንግግር ይህንን ዶክተር ሲሳይ መንግስቴ ጽፈዋል። የጻፉበትና ይሄ ያሰራጩት እውነት ሀሳቡ ጠፍቷቸው ነው ወይ? አብይ አህመድ ሳያውቅ የሚፈጸም አንድ ጉዳይ አለ ወይ? ራስዎ የታገሉበት ኢህዴን ብአዴን እና ወላ ብልጽግና በአማራ ክልል ፈራርሶ የፖለቲካ እና የፓርቲ ቁመና የሌለው ድርጅት ሆኖ አብይ አህመድ የሚያዛቸውና የአብይ አህመድ እንዲሁም ደግሞ የተመስገን ጥሩነህ የግለሰቦች ያሉበት ፓርቲና የፖለቲካ መዋቅር እንደሆነ ጠፍቶት ነው ወይ ይላል ሲሳይ መንግስቴ ምላሽ የተሰጠው ጽሁፍ ላይ። እንግዲህ በሳቸው ጽሁፍ እሳቸው እንግዲህ ወደ ራያ የህወሓት ታጣቂዎች ሲገቡ ጠቅላይ ሚኒስትሩ አያውቁም የሚል ትዝብት አዘል ጽሁፍ ጽፈው ነው
እንኳን የህወሓትን እንቅስቃሴ ከተማ ውስጥ ያለ ካድሬን እንኳን እርስ በርሱ ተገናኝቶ እንዲሁም ደግሞ ወታደሮችና ጀኔራሎች እርስ በርስ ተገናኝተው የሚነጋገሩ ከሆነ አብይ አህመድ የማያውቀው ጉዳይ የለም። አብይ አህመድ ስልጣኑና የስልጣን ሚዛኑን ለማስጠበቅ ወታደሩን ከወታደሩ ጀኔራሉን ከጀኔራሉ የኦሮሞ ፖለቲከኞችን የወለጋውን ከአሩሲ የአሩሲውን ከሸዋ የሸዋውን ከወለጋ እያጋጨ እንዲሁም ደግሞ አማራውን ጎጃም ጎንደር የሚለውን ጭምር ፕሮጀክቶች እንዲሄዱ ጭምር በውስጥ በማድረግ በቀጥታ ሆነ በተዘዋዋሪ የስልጣን ሚዛኖችን ለማስጠበቅ የሚያደርጋቸው ጉዳዮች ቀላል አይደሉም። ህወሓትን እንኳን የመሰለ ለ50 ዓመታት ልምድ ያለው ፓርቲ አሁን ለሁለት እንዲከፈልና ችግር ውስጥ ገብቶ ነጌታቸውን መዶሻ ይዞ ህወሓትን እየቀጠቀጠ ነው የሚገኘውና አብይ አህመድ የማያውቀው አጠቃላይ የፖለቲካ እንቅስቃሴ ይኖራል ብሎ በዶክተር ደረጃ ያለ እንዲያውም ደግሞ ልምድ ያለው ሰው ይህንን መጽሐፉ ትዝብት ላይ የሚጥል ነው ወይስ ደግሞ ለጠቅላይ ሚኒስትሩ ጥያቄ ማቅረብ ፈልገው ነው ወይ በሚል ለዚሁ እንግዲህ ረዘም ያለ ምላሽ ያለው ጽሑፍ አድርሰውኛል። አመሰግናለሁ። አጠቃላይ መታወቅ ያለበት ጉዳይ ግን ወልቃይትም ሆነ ሌላው አብይ አህመድ የፖለቲካ ካርድ አድርጎት እንጂ ለህወሓት ለመመለስና በዛ በኩል ለፖለቲካ ስልጣኑ የኃይል ሚዛንና እውቅና ከተሰጠው ወልቃይትን አይደለም ሌላውንም አሳልፎ ለመስጠት አብይ አህመድ የሚቸገር አይደለም የሚል ማስተያየት ጨምረውበታል። አመሰግናለሁ። እንግዲህ የአብይ አህመድ ጉዳይ ከተነሳ ዛሬ ከወጡት መረጃዎች መካከል አንድ መነጋገሪያ የሆነ ጉዳይ አለ። የኢትዮጵያ የተፈጥሮ ጋዝ ወደ ውጭ ልትልክ ነበረ። ይሄ ግን አሁን ቆሟል የሚለው ጉዳይ ካፒታል ኢትዮጵያ ጋዜጣ ይዞት የወጣው ዘገባ የብዙዎቹ መነጋገሪያ ሆኗል። በኦጋዴን የተፈጥሮ ጋዝ ወደ ውጭ ለመላክ ተይዞ የነበረው ፕሮጀክትን ኢትዮጵያ ሰርዛለች ይላሉ። ኦጋዴን ተፋሰስ ካሉባና ሂላል አካባቢዎች ከፍተኛ የተፈጥሮ ጋዝ ክምችት ስለመኖርና ለማዳበሪያና ለኃይል ምንጭ አገልግሎት የሚውል ስለመሆኑ ሆኖም ግን እስካሁን ያልወጣ መሆኑን ካፒታል ጋዜጣ ነው የዘገበው። የተፈጥሮ ጋዝ ለሀገር ውስጥ ፍጆታ ለመዋል ፕሮጀክት እየተነደፈ ነው። ወደ ውጭ ኢትዮጵያ የተፈጥሮ ጋዝ ለመላክ የገንዘብና የካፒታል እጥረት ስለገጠማት ፕሮጀክቱ ተሰርዟል ነው የሚለው ጋዜጣው። እንግዲህ ይህንን ዘገባ ብዙዎቹ ለምን እንደተቀባበሉት በደንብ ማየት ይቻላል። አብይ አህመድ ከቀናት በፊት የተለያዩ የፖለቲካ ፓርቲዎችን፣ የጤና ባለሙያዎችን፣ የጋዜጠኞችን፣ የሚዲያ ሰዎችን፣ ሌሎችን በተሰበሰቡበት መድረክ ኢትዮጵያ በሚቀጥለው መስከረም የተፈጥሮ ጋዝ ወደ ውጭ ኤክስፖርት አድርጋለች ብለዋል። እንግዲህ አብይ አህመድ አሁን ይህንን የተናገረው አስቦበት ነው። እንደ ሀገር መሪ ጉዳዩ ይሄ ንግግር ነገና ከነገ ወዲያ ዜጎች ለምን ብለው አይጠይቁም በሚል ነው። ስራው ተሰርቶ ነው። በሚስጥር ይዘ ነው እየጠበቅነው ነበር። እናንተ እንዳሰሙ አድርገን በዋናነት ስከታተለው የነበረ ፕሮጀክት ነው ብሎ ነው እንግዲህ ለህዝብ ጉዳዩን ኢትዮጵያ የተፈጥሮ ጋዝ ትልካለች በሚል የተናገረው። አሁን ደግሞ የነዳጅና ማዕድን ሚኒስትሩ በማዕድን ሚኒስትር በኩል ይሄ ተብሏል ነው እየተባለው። የጠቅላይ ሚኒስትሩን የውሸት ለማስተባበል የተሄደበት ደግሞ ጠቅላይ ሚኒስትሩ ኃላፊነት በማይሰማው ሁኔታ ለሚያገኛቸው ሰዎች የሚናገረው ነገር እንኳ እንደ ሀገር መሪ መልሶ በራሱ ላይ የሚባርቅ አለመሆኑን በደንብ የሚያሳይ ነው። የእሳቸውን ንግግር ለማስተባበል ተብሎ ነው እንግዲህ ካፒታል ጋዜጣዊን ዘገባ ያገኘው ከማዕድንና ሚኒስትር። ለማንኛውም ካሁን በፊትም ኢትዮጵያ የተፈጥሮ ጋዝ በሚቀጥለው ሳምንት ትልካለች ተብሎ ዘገባ ተሰርቶ በፋናም ጭምር አብይ አህመድ ወደ ስልጣን እንደመጣ ከዛ በኋላ ጉዳዩ ባለበት ነው ጠፍቶ እየቀረው። ኢትዮጵያ በአፍሪካ የስንዴ አምራችነት የመጀመሪያ ደረጃ ላይ መታለች ተብሎ ፕሮፓጋንዳ በተሰራበት ጊዜ ኢትዮጵያ ውስጥ አሁን የአንድ ዱቄት የስንዴ ዱቄት ዋጋ ያለበት ሁኔታ ይታወቃል። 40 በመቶ የሚሆኑት በሀገሪቱ ውስጥ ያሉ የዱቄት ፋብሪካዎች፣ የዳቦ ፋብሪካዎች ተዘግተዋል። በመንግስት ጭምር የሚደገፉ የዳቦ ፋብሪካዎች በዱቄት እጥረት ምክንያት ተዘግተዋልና የሚወራው ምንድነው? እየሆነ ያለውስ ምንድነው? የተፈጥሮ ጋዙ በገንዘብ እጥረት ከሆነ ወደ ውጭ መላክ ያቆመው ቤተመንግስቱ ቆሞ ይሄን ያክል እንግዲህ ኢትዮጵያ የተፈጥሮ ጋዝ አምርታ ወደ ውጭ የምትልክ ከሆነ የቤተመንግስት ግንባታው ቆሞ ይሄ ለዚህ አገልግሎት ሊውል ይገባል። አብይ አህመድ ቅንጡ ሪዞርት ከሚሰራ የተፈጥሮ ጋዝ ወደ ውጭ የሚላክበት ቧንቧ ቢዘረጋ መሰረተ ልማቶች ቢሟሉ የተሻለ ነው የሚሆነው። ግን አብይ አህመድ ስልጣኑን ለማስጠበቅ ድሮን፣ ሚሳይል፣ ሮኬት ከመግዛት የድሮን ፋብሪካ ከፍቻለሁ ከማለት ያለፈ ግን ይህንንም ሲናገር የድሮን ፋብሪካ ውስጥ አለው የሚለው አሁን የድሮን መገጣጠሚያ ውስጥ ቢታይ ከዚህ የተለየ ነገር ሆኖ አይገኝም። ለማንኛውም እንግዲህ ይህንን ዘገባዎቹን ብዙዎቹ ሲተቹትም ስለተመለከትኩ ነው ማስተያየትና ትችት ያቀረብኩት። ወደ መረጃዎች ነው የሚሄደው። ወደ መረጃው ሲሄድ በአማራ ክልል ኦሮሞ ብሔረሰብ ዞን ትላንትና ሰልፍ አልወጣቸውም በሚል ሰዎች እየተቀጡ ነው የሚል መረጃ ወጥቷል። 500 ብር ገንዘብ ቅጣት የተጣለባቸው ነው። እንግዲህ የዞኑ አስተዳደር በተለይ አጋጣሚዎችን በመፍጠር ሃይማኖታዊና ብሔረሰባዊ በደል በመፈጸም ከወለጋ ከመተከል ከሚፈጸመው ግፍ ያላነሰ በደል የሚፈጸምበት ዞን ነው።
እንግዲህ በዞኑ ከ76% በላይ የሚሆን ህዝብ አማርኛ ተናጋሪ ቢሆንም በፍርድ ቤቶች፣ በትምህርት ቤቶች እና በዚህ አካባቢ ስራ ቋንቋ ባይሆን አማራ ክልል ውስጥ ነው በነገራችን ላይ ባለመሆኑ በርካታ ሰዎች ደሴ ድረስ ሂደው ክስ ይመሰርታሉ ወይ ደግሞ ሸዋሮቢት፣ ደብረ ብርሃን ድረስ መጥተው ክሶችን ለመመስረት ይገደዳሉ። የትርጉም እየተባሉ ይጠየቃሉ። በ1976 ቆጠራ መሰረት 76% የሚሆነው የዞኑ ህዝብ አማርኛ ተናጋሪ ነው። 1976 ዓ.ም በተደረገው ህዝብና ቤት ቆጠራ መሰረት በዚህ ዞን ግን የሚፈጸመው ግፍና ሰቆቃ የህወሓትም እንደዚህ አማራ ክልል ውስጥ እንደ ወኪል አጋር የሚያው ነው። ኦህዴድ ደግሞ እንደ ወለጋና እንደ ሌላው የአሩሲ ዞን የሚመለከተው አንድ ዞን ነው። የፖለቲካ ሚዛን ማስጠበቂያ ማድረግ የሚበጠብጡበት ዞን ነው። እንግዲህ ትላንትና በተለይ በዚህ አጋጣሚ ሌሎችን በዚህ ከተማ ውስጥ የሚኖሩ ነጋዴዎችን ሌሎችን ለማጥቃት ይህን አጋጣሚ እየተጠቀሙበት ነው ተብሏል። ሌላው ወደ ግንባር መረጃዎች በቀጣይ የሚወስደን መረጃ ነው የማስከትለው። ወደ ግንባር መረጃዎች ሲሄድ በጎንደር ዙሪያ ትላንትና የነበሩትን ውጊያዎች በተመለከተ ጠቅለል ያሉ መረጃዎች ወደ እናንተ አደርሳለሁ። ምስራቅ በለሳ ጣይመን በተባለው ቦታ በተደረገው ከባድ ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። የመንግስት ኃይል ካምፑ ለቆ ወጥቷል። ምሽጉን በፋኖ ተይዟል። ወታደራዊ ሻምበል መሪን ጨምሮ ከ24 በላይ ወታደሮች ሞትና ቁስለኛ ስለመሆናቸው የወጡ መረጃዎች ያሳያሉ። በውጊያው እንግዲህ ካምፑን ጥሎ የሄደው የመንግስት ኃይል ካምፑን ለፋኖ ሰጥቷል። በውጊያው በፋኖ ላይ ደርሰው ጉዳት አልታወቀም። 11 የነፍስ ወከፍ መሳሪያዎችና ተተኳሾች በፋኖ እጅ ገብተዋል። የእንግዲህ ዘመቻ ማዕበል ውስጥ ከነበሩ የትናንት ውሎች አንዱ ነው። ጎንደር ጠዳ እና አካባቢ አጠቃላይ የነበረው ሁኔታ በተመለከተ እንግዲህ ትላንትና በሊቦ ከምከም፣ ጎንደር ዙሪያ፣ ደንቢያ፣ በለሳ ሁለቱም ወረዳዎች፣ ጎንደር ከተማ፣ ወገራ፣ ዳባትና ሌሎች ሰሜንኛ ወረዳዎችን ጨምሮ በተለያዩ አካባቢዎች ሲደረጉ የነበሩ ውጊያዎች ጎንደር ከተማን ጨምሮ የነበረው አጠቃላይ ሁኔታ ከፍተኛ ሰብአዊ፣ ቁሳዊ ጉዳት የደረሰበት ነው። ከተማው ሰልፍ ጋርም በትይዩ የቦምብ ጥቃቶችን ጭምር የደረሱበት ነው። በዚህ ጎንደር ጠዳ በነበረው ውጊያ በተመለከተ ያደረሰውን ተጽዕኖ የአየር መንገድ በረራን እስከ ማስተጓጎልና ማቋረጥ የደረሰ የአየር መንገዱን በረራ ለሽግሽግ እየዳረገና በካምፕ ላይ በተፈጸመ ጥቃት እንደዚሁ ከፍተኛ ጉዳት የደረሰበትና ምንጭ ገብርኤል ተብሎ የሚጠራው አካባቢ እስከ ቴዎድሮስ አየር ማረፊያ የሸፈነ ውጊያ ተደርጎ እንደነበር እንደዚሁ የውጊያ ማጠቃለያ መረጃዎች ያሳያሉ። በለሳ ወርሃላ ተብሎ የሚጠራ ቦታ በኋላ እንደዚሁ 4 ቦታዎች ውጊያዎች ሲደረጉ ነበር። በዚህም ወታደራዊ ኪሳራ ደርሷል። የደረሰው ኪሳራ አልታወቀም። ጎንደር ከተማ በሁለት ቦታዎች ላይ እንደዚሁ የግንባር ውጊያዎች ተደርገዋል። በዚህም ጉዳቶች ደርሰዋል። የአንድ ባለስልጣን ወታደር ተሽከርካሪ ጭምር ወድሟል ነው የተባለው። ከአዲስ ዘመን እስከ ጎንደር መናገሻ፣ ከመናገሻ እስከ ሰሜን ደባርቅ ድረስ የሚወስዱ ዋና ዋና መንገዶች ጭምር ተዘግተው ነበር በትላንቱ ውጊያ። ይህም እንግዲህ ከትራንስፖርት ውጭ አድርጎ ነበር ውጊያው። ከአዲስ ዘመን ዙሪያ የነበሩ ሰልፎች እንዳይደረጉ ተደርጓል። በነበረው ውጊያ የብልጽግና የድጋፍ ሰልፎች ተሰርዘዋል። ብልጽግና ላይ አለመረጋጋት ተፈጥሮ ይፋግና አዲስ ዘመን ከተማ የነበሩ ሰልፎች ሳይደረጉ ውለዋል። በአካባቢው የነበረው ውጊያ ወገራ በተመሳሳይ ዳባት፣ ገደብያ፣ አምባ ጊዮርጊስ ድረስ እንደዚሁ የነበሩ ውጊያዎች እንደዚሁ በሰልፉና በትራንስፖርት እንቅስቃሴ ላይ ገደብ ጥለው ውለዋል። እስከ ሰዓት ድረስ የትራንስፖርት እንቅስቃሴም ተቋርጦ ነበር። በተለይ ማክሰኝት የነበረው ደግሞ ከፍተኛ ሰብአዊ፣ ቁሳዊ ኪሳራ ያደረሰ ነበረ። 2 ባለስልጣናትን ጨምሮ የወረዳው የሚሊሻ አባላት 2/3 ቁጥር የሚሆነው ትላንትና በነበረው ጥቃት ተገድለዋል ነው እየተባለው። ከወረዳው ሚሊሻ 2/3 በነበረው ውጊያ ተገድለዋል። በካምፖች ላይ በደረሰ ጥቃት አንድ የሻምበል ኃይል የሚመራው ቡድን ጉዳት ደርሶበታል። 15 በላይ የነፍስ ወከፍ መሳሪያዎች እና የ2 የቡድን መሳሪያዎች በፋኖ እጅ ገብተዋል። እንደዚሁም ደግሞ ዛሬ የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ በአሰራጨው ቪዲዮ ደግሞ በፋኖ እጅ የሚገኙ ቁጥራቸው 5 የሚሆኑ ወታደሮችንም እንደዚሁ ምስላቸውን ለማየት ተችሏል። በዚህ ጎንደር ዙሪያ ወረዳ ወደ ብዙ ቀበሌዎች የሚሊሻ አስከሬኖች እየተላኩና እየተጓጓዙ ትላንትና ዛሬ ብዙ ቦታ የቀብር ስነ ስርዓቶች እየተፈጸሙ መሆኑን የሚያሳዩ መረጃዎች ናቸው ያሉት። ደቡብ ጎንደር ደራ ወረዳም እንደዚሁ አንበሳሜ ድሽቃን ጨምሮ በርካታ ተተኳሽ በፋኖ እጅ ሲገባ ለተወሰኑ ሰዓታትም እንደዚሁ የአንበሳሜ ከተማን ፋኖ ተቆጣጥሮ ነበር የዋለው። ተሽከርካሪዎች ላይ በተፈጸመ ጥቃትም እንደዚሁ ከባድ እና ቀላል ጉዳት ያስተናገዱ ተሽከርካሪዎች አሉ። እንደዚሁ ማዕከላዊ ጎንደር ደልጊ ከተማ እንደዚሁ ውጊያ ሲደረግ ውሏል። ከደልጊ ከተማ ወጣ ብሎ የሚገኘው መኮንታ ተብሎ የሚጠራው አካባቢ በተደረገው ውጊያ ከፍተኛ ጉዳት ደርሷል። መተማ ዛሬ ረፋድ ከኢትዮጵያና ሱዳንን የሚያገናኘው መንገድ እንደዚሁ ጠዋት በፋኖ ተይዞ እንደነበርና ከመተማ ከተማ ጎንደር በር ድረስ ፋኖ መግባቱ ተከትሎ ከ3 ቦታዎች ወደ አካባቢው የመንግስት ኃይል ተንቀሳቅሷል። አንደኛው
ከመተማ ዮሐንስ ከሚገኘው ካምፕ፣ ሁለተኛው ከኮኪት ወታደራዊ ካምፕና ከገንዳ ውሃ እንደዚሁ ወደ መተማ ዮሐንስ የእግረኛና ብረት ለበስ ተንቀሳቅሷል። ያም ሆኖ ግን በአካባቢው ውጊያም ሆነ ተኩስ እስካሁን ድረስ አልተቀሰቀሰም ነው ያሉት። ይህ እንግዲህ ኢትዮጵያና ሱዳንን የሚያገናኘው ዋናው መንገድ ማለት ነው። አጠቃላይ እንግዲህ በቀጠናው ዘመቻ ማዕበል የውሎውን በተመለከተ የትናንት ውሎው ፋኖ ዋና ዋና ሀገር አቋራጭ እና የዓለም አቀፍ መንገዶችን የተቆጣጠረበት በዋና ከተሞች ጭምር ዘልቆ የገባበት ከተሞችን ካምፖችን ያጠቃበት ሰልፎች የተስተጓጎሉበት የመንገድ የቡድንና የነፍስ ወከፍ መሳሪያዎች እንደዚሁ በፋኖ እጅ የገቡበት የምድርና የአየር በረራ ጭምር ተቋርጦ የዋለበት ሁኔታ ነበር የነበረው ትላንትና በጎንደር ቀጠና የነበረው። ከዚህ ባሻገር በዚሁ በጎንደር ቀጠና ማዕከላዊ ጎንደር እና ምዕራብ ጎንደር አካባቢዎች የፋኖ አባላት ለወራት ስልጠና የወሰዱ ስለመመረቃቸው ነው መረጃዎች የሚያሳዩት። ወደ ጎጃም ቀጠናም ስንሄድ በተለያዩ ቦታዎች ውጊያዎች ሲደረጉ ነው የዋሉት። በትላንትናው ዕለት ሰከላ ወረዳ በወረዳው ገጠራማ አካባቢዎች ውጊያ ሲደረጉ ውሏል። ዝርዝር መረጃዎችን በተመለከተ አጃሊ፣ ኮለል፣ ድንጋይ ገበጣና አሽኳር ተብለው የሚጠሩት አካባቢዎች ለሶስተኛ ቀን የዘለቀ ውጊያ ተደርጓል። በውጊያው እንደዚሁ ግሻ አባይ ከተማ ድረስ ዘልቆ እየተሰማ እስረኞችን የማስፈታት የፋኖ እንቅስቃሴ ነበር። በዚህም በርካታ እስረኞች ተለቀዋል። በተደረገው ውጊያ ግሻ አባይ ከተማ ጭምር የነበሩ የብልጽግና የሚሊሻ አባላት ካምፖቻቸውን ለቀው ነበር። በአብዛኛው የመከላከያ አባላት የሆኑ የመንግስት ኃይሎች ቁጥራቸው ወደ 10 የሚሆኑ ሙትና ቆስለኛ ሆነዋል። በርካታ ተተኳሾች በፋኖ እጅ ገብተዋል። በዋናነት እንግዲህ በዚህ ውጊያ እንደ ስኬት ተደርጎ የሚታየው የፋኖ ደጋፊ ናቸው ተብለው ታስረው የነበሩ በመቶዎች የሚቆጠሩ ሰዎች እንዲያመልጡ ተደርጓል ነው የተባለው። ሸበል በረንታ ምስራቅ ጎጃም እንደዚሁ የደፈጣ ጥቃቶች ተፈጽመዋል። በተለይ ጎባጤ ተብሎ በሚጠራ ቦታ በፓትሮል ላይ በተፈጸመ ጥቃት አንድ የጓድ መሪ ወይም ደግሞ የቲም መሪን ጨምሮ በወታደሮች ላይ ጉዳት ደርሷል። ሞትና ቁስለኛ ሆነዋል። የነበረው ሰልፍም ተስተጓጉሏል ነው የተባለው። ወደ ደጋማው ደባይ ጥላት ግን ወደ ጮቄ ቀጠናዎችም አጋምና ሰንዳቦ ጨንጎር ተብሎ በሚጠሩ አካባቢዎች ውጊያ ተደርጓል። በእነዚህ አካባቢዎች በተደረጉት ውጊያዎች የደረሰው ዝርዝር ጉዳት አልታወቀም። ሌላው በዚሁ ቀጠና የመከላከያ አባላት እርስ በርስ ተኩስ ከፍተውን ጉዳት ደርሷል ተብሏል። የጉዳቱ መጠን አልታወቀም። ምስራቅ ጎጃም እንደገና ቢቸና ከተማ የሚሊሻና የፖሊስ አባላት ላይ ጥቃት ተፈጽሟል። በዚህ እንግዲህ ከባድና ቀላል ቁስለኛ ሆነው ሆስፒታል የገቡ የሚሊሻና የፖሊስ አባላት ስለመኖራቸው ነው መረጃዎች የሚያሳዩት። ደጋዳሞት ለሁለተኛ ቀን የዘለቀው ውጊያ በትላንትናው ዕለት ሰብአዊና ቁሳዊ ኪሳራ አድርሷል። ሐሙስ ገበያ፣ አረፋ፣ ጨት ወርካ ተብሎ በሚጠሩት አካባቢዎች በከባድ መሳሪያ የታገዙ ውጊያዎች ተደርገዋል። በተለይ ጨት ዋርካ ተብሎ የሚጠራው አካባቢ ገብቶ የነበረ የመንግስት ኃይል ትምህርት ቤት ላይ እንደዚሁ የከባድ መሳሪያ ድብደባ በማድረግ ትምህርት ቤት እንዲወድም አድርጓል። ሁለተኛ ቀን በዘለቀው ውጊያ የመንግስት ወታደሮች ላይ ጉዳት ደርሷል ተብሏል። በፋኖ አባላት ላይም እንደዚሁ መጠነኛ ጉዳት ደርሷል። ከሌሎች አካባቢዎች ጭምር ወደ ጨት ወርካና ወደ አካባቢው ተጨማሪ ኃይል የመንግስት አመሻሹን ስለማስገባቱና በአካባቢው አሁንም አልፎ አልፎ ተኩስ እንደሚሰማ የወጡ መረጃዎች ያሳያሉ። ከዚህ ጋር በተያያዘ የፋኖ የሰራዊት ግንባታን በተመለከተም እንደዚሁ በተለያዩ አካባቢዎች የፋኖ የሰራዊት ግንባታ ቀጥሏል። ከላይ እንደነገርኳችሁ በማዕከላዊ ጎንደርና ምዕራብ ጎንደር የተለያዩ ቦታዎች የተደረገውን የፋኖ ምርቃት ተከትሎ ምስራቅ ጎጃም እንደዚሁ በትላንትናው ዕለት የእግረኛና የኮማንዶ የፋኖ አባላት ምርቃት አድርገዋል። እንደዚሁም ደግሞ በምስራቅ አማራ ቀጠና በወሎም እንደዚሁ የፋኖ ሰራዊት የጤና መኮንኖች ወይ ደግሞ የጤና አገልግሎት የሚሰጡ በሰራዊቱ ውስጥ እንግዲህ ሕክምና የሚሰጡ ባለሙያዎች ለወራት የወሰዱትን ስልጠና አጠናቀው ተመርቀዋል። ይህ እንግዲህ በፋኖ ያለው የሰራዊት ግንባታ በጤናው ዘርፍ በእግረኛ በኮማንዶ እንዲሁም ደግሞ በተወርዋሪ በኩልና በመካናይዝድ እያቋቋመ ስለመሆኑ የሚያሳይ ነው። ከዚህ ጋር አብረው የሚወጡ መረጃዎች የሚያሳዩት ፋኖ የመካናይዝድ ኃይል አደረጃጀቶችንም ተግባራዊ እያደረገ ነው ተብሏል። በተለይ በራያ ቀጠና የተደረገው የዘመቻ ማዕበልን በተመለከተ ፋኖ የመካናይዝድ መሳሪያዎችም ምላሽ ሰጥቷል። ሰኔ 30 ይጠናቀቃል በተባለውና አሁን አራተኛ ቀኑን በያዘው ዘመቻ ማዕበል በራያ ቀጠናዎች የነበረው አጠቃላይ ሁኔታ ምንን ያሳያል የሚለው በራያ ቀጠና በቆቦ ተራሮች እንግዲህ ከተኩለሽ እስከ አራዶም፣ ጎብዬ፣ ሆርማት፣ ዋጃ ሮቢት ድረስ እና ዶሮ ግብር ድረስ የሸፈነ ከባድ ውጊያዎች ተደርገዋል። በዚህም ውጊያ እንግዲህ በውጊያው የተለያዩ ክስተቶች እና ተለዋጭ ወታደራዊ እንቅስቃሴዎች የታዩበት ነበረ። የመንግስት ኃይል ወደ ፋኖ ይዞታዎች ፋኖ ለ2 ዓመታት ተቆጣጥሯቸው ወደ ነበሩ ይዞታዎች አዛዥ አምባና ተኩለሽ ሲገባ ፋኖ ደግሞ በተቃራኒው ዋናውን መንገድ ከወልዲያ መቀሌ የሚወስደውን ጨምሮ በ4 ወታደራዊ ካምፖች ላይ ጥቃት በመፈጸም ተለዋጭ የሆነ ውጊያ በማድረግ ፋኖ ቀጠናዎቹን እንዲሁ ሊያስለቅቅ ችሏል። ይህ እንግዲህ በዘመቻ ማዕበል ውስጥ እናሳካዋለን ተብሎ ከተደረገው ዘመቻዎች መካከል ነው። የመንግስት ኃይል ወደ ፋኖ ይዞታዎች
የገብቶ የነበረ ቢሆንም በከባድ መሳሪያ ድብደባ ለቆ ወጥቷል። 4 ካምፖች የተጠቁበት ከባድ ወታደራዊ ኪሳራ የደረሰበት እንዲሁም ደግሞ መካናይዝድ ኃይል ጭምር እና ብረት ለበሶች በዚህ ቀጠና የወደሙበት የፋኖ መካናይዝድ ኃይልም እንደዚሁ አገልግሎት ላይ የዋለበት እና በውጊያ የተሳተፈበትን ተራሮችን ያለማቋረጥ በከባድ መሳሪያ በመደብደብ በቤተክርስቲያን ጭምር ጉዳት የደረሰበት ክስተት ነበር። ይህ ዘመቻ ማዕበል የተባለው በዚህም እንግዲህ በአጠቃላይ ዘመቻው እንደተባለው ውጤት ያላመጣና ከወትሮ ያልተለየ ሆኗል። ዛሬም በአካባቢው ከባድ መሳሪያ ድብደባዎች አሉ። በሌላ የመረጃ ሰዓት በዝርዝር ይዞ የሚመጣው ነው የሚሆነው። ላስታ ቀጠናም እንደዚሁ በላሊበላ ከተማና በግዳን አካባቢ በተደረጉ ውጊያዎች እንደዚሁ ዘመቻ ማዕበል መቀልበሱን ነው መረጃዎች የሚያሳዩት። ወደ ሸዋም ስንሄድ ሸዋ ጅሁር፣ ሚዳ፣ ጀማ ወንዝ እና የፋት ቀጠናዎችን ለመያዝ የተደረገው መጠነ ሰፊ እንቅስቃሴ እንዳልተሳካ በተለይ ጅሁር፣ ሚዳ እና ጀማ ወንዝ አካባቢ ወደ እንሳሮ ቀጠናዎች ተደጋጋሚ ውጊያዎችና ጉዳቶች መድረሳቸውን ነው መረጃዎች የሚያሳዩት። ይህም ሆኖ የመንግስት ወታደሮች እንግዲህ ሰኔ 30 በርካታ ንዑስ ወረዳዎችን ይዛልን ያሉበት እንቅስቃሴ ተገቶ ወደ ወረዳ ማዕከላት ስለመመለሳቸው የሚያሳዩ መረጃዎች ናቸው ያሉት። ያው ይሄ ሲባል እንግዲህ የ4 ቀናት ነው እንጂ ወደፊት ውጊያው የተለየ መልክ አይኖረውም አይቀጥልም ማለት ግን አይደለም። ዛሬም ወደ አካባቢዎቹ በአፋር በኩል ተጨማሪ ኃይል ወደ ሐራና ከደቡብ ወሎ ወደ ሰሜን ወሎ ዛሬም ተጨማሪ ኃይል እየተጓጓዘ ነው። ከአዲስ አበባ ወደ ደብረ ብርሃንም እንደዚሁ የኮማንዶ አባላት ታታ ተብሎ የሚጠሩ ተሽከርካሪዎች እየተጓጓዙ ነው። ይህ እንግዲህ ውጊያው እንደሚቀጥል ማሳያ ነው። በአጠቃላይ በወታደራዊ ምልከታ ሲታይ በቀሪዎቹ 6 ቀናት የተለየ ነገር መፍጠር የማይቻልበት ከሌሎቹ የቀጠሮ ዘመቻዎች ካሁን በፊት ከተደረጉ የቀጠሮ ዘመቻዎች የተለየ ውጤት የማይጠበቅበት መሆኑን ነው መረጃዎቹ የሚያሳዩት። በአጠቃላይ እንግዲህ በጎንደርና በጎጃም ዛሬ ማፍላ ውጊያዎች የቀጠሉባቸው አካባቢዎች ስላሉ በዚህ አካባቢ ያለውን የማዕበል ዘመቻ በተመለከተ እንግዲህ ከሰዓት በኋላ የሚኖሩ መረጃዎች ይዤ የምመለስ ነው የሚሆነው። በአጠቃላይ ግን መሬት ላይ ያሉ ውጊያዎች ይህንን ይመስላሉ ሲባልም አሁን ፋኖ ውጊያዎችን መመከት ቢችል ማጥቃት ቢችልም ግን ወታደራዊ የፖለቲካ ቁመና ይዞ አንድ አደረጃጀት ነው ወጥ ኃይል ይዞ እስካልመጣ ድረስ በህዝቡ ላይ የሚደርሰውን ግፍ ከማራዘም ፋኖን በተናጠል የሚደርስበትን እንደዚሁ ጥቃት ከመጨመር ጊዜ ከመውሰድና ከማራዘም ጊዜ በሄደ ቁጥር እንደዚሁ የአጠቃላይ መሰረት የሆነውን ህዝብ ሰቆቃና ብሶት ከማራዘም ያለፈ ነገር ሊያመጣ እንደማይችል በደንብ መታወቅ አለበት። ከዚህ አንጻር ፋኖ አሁንም ከውጊያና መሬት ላይ ካሉት ወታደራዊ እንቅስቃሴዎች ባሻገር የፖለቲካ ቅርጽ ግብና ዓላማ ያለው አንድ አደረጃጀት ነው መምጣት አለበት። ለዚህ ደግሞ አሁን የበለጠ ኃላፊነት ያለበት የፋኖ ሰራዊት ነው። የፋኖ ሰራዊት መሪዎቹ አንድ አንሆንም ብለው እንደ ዘመነ መሳፍንት የአካባቢው የጦር አለቃ ሆነው ለመሄድ የሚያደርጉትን ጥረት ይበቃል ማለት አለበት። አለበለዚያ አንዱ አካባቢ ያለው በተናጠል በተጠቃ ቁጥር ሌላው አካባቢ ያለው ጫና ይደርስበታል። ይሄ በተጨባጭ እየሆነ ያለው ነገር ይሄ ስለሆነ የፋኖ ሰራዊት አመራሮቹን ወይ አንድ ላይ ምሩን ካልሆነ ደግሞ ለሌላ ለሚመራ ልቀቁ በሚል ጫና ማምጣት ያለበት የፋኖ ሰራዊት ነው። ከዛ ውጭ ግን አንዳንዶቹ በተለያየ መንገድ የሚገኘው ስምም ዝናም ጥቅምም ይዟቸው በዚህ መንገድ መቀጠል የሚፈልጉ ከሆነ ትግሉ ወደፊት ሳይሆን ወደ ኋላ የሚሄድ እድሉ ሰፊ ነው። የጎንዮሽ ሽኩቻዎችንም ወልዶ እርስ በርስ ቀውስ ነው የሚፈጥረው። ከዚህ የበለጠ እርስ በርስ ቀውስ የመፍጠር እድሉ እንዲቆም ለማድረግ የፋኖ ሰራዊት ኃላፊነቱን ሊወጣ ይገባል። ለሰዓት ያስኳቸው አጫጭር መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ